ማየት መስሎኝ ግን ተዘጋጅተው አጥርተው ነው የመጡት። ከውጭ ስለመጣች ውድ ቤታች ብሎ ነው። ወይኔ ፊቴን አዘረፍኳት። እኔ ምለው ግን ቆይ ለምንድን ነው ያልመጣችሁ? ዳጣ ድራማ እንግዲህ በአዲስ ፓርቲ መጥቷል ማለት ነው። በጣም የሚገርም እንግዲህ የማሚ ኤት እንደምንም ብላ እንግዲህ ሌባ ወደ ቤት ልካ እንግዲህ እቃውን እንዲወስዱ አደርጋለች ማለት ነው። እቃውን ካስወሰደችን በኋላ እንግዲህ ወረቀቱን ዳጣ እንደጣፋጭ አድርጋ ቁጭ አስደርጋለች ማለት ነው። ኤል እንግዲህ በመጨረሻ ታምር ሰርታለች ማለት ነው። ወደ ክፍል ስትሄድ እንግዲህ ያክስታቸው ክፍል ውስጥ ስትሄድ እንግዲህ ሰዎቹ ክፍል ውስጥ ነበረው። ልክ ሲታያቸው በሩን ከፍታ ስትገባ ሰዎቹን አየቻቸው። ሰዎቹ ሲታያቸው እንግዲህ ፍጥጥ ብላ እንግዲህ በአይን ማየት እንደማይችል ሰው መስላ እንግዲህ ተከታተለቻቸው ማለት ነው። የሚያደርጉትን የሚያወሩትን ነገር ሁሉ ሰምታለች ማለት ነው። አቢኤል እንግዲህ ይሄንን ባሰማ ኖሮ ባጣዳምጥ ኖሮ እውነት ባሰማ ኖሮ ዳጣ ላይ ሌላ ችግር ይፈጠር ነበረ። ነገር ግን የማሚ ኤት እያደረገችው ያለችው ነገር በጣም ነው የሚደብረው ማለት ነው። ማሚ እንግዲህ በጣም ደንግጣለች። ኤትን አዘርፋታለሁ። እሷ ቤት እንዴት እሷ ክፍል ሊገቡ የቻሉ በደንብ አጥንቶ ነው ከውጭ ስለመጣች ጉድ እቃ ይዛለች ብሎ ነው የተዘረፈችው። ኤትን አዘረፍኳት እያለች እንግዲህ ማሚ በጣም እየተናደደች ትገኛለች። ነገር ግን ራሷ እንዳዘረፈች አላወቀችም እሷ ማለት ነው። በጣም ነው የሚገርመው። እንግዲህ የማሚ ኤት እንግዲህ አንዳንድ እንግዲህ ክፉ ሰዎች እንደዚህ ነው የሚያደርጉት ማለት ነው። ምን እንደሚያገኙት አይታወቅም። እና ይሄ ድራማም ቢሆን እንግዲህ እውነተኛ ታሪክ ነው ማለት ነው። አንዳንድ ሰዎች እኛ ምንም ሳናደርጋቸው ምንም ሳንበድላቸው ምናቸውን ጋር ሳንደርሳቸው የኛ ላይ በቃ ተንኮል፣ የኛ ላይ ታሪክ፣ የኛ ላይ ታምር ለመፍጠር የሚጥሩ ሰዎች አሉ ማለት ነው። በጣም ነው የሚያስጠላው። እንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው ማለት ነው። ምንም ሳንደርስባቸው ምንም ሳናደርጋቸው ለእኛ ጉድጓድ ይቆፍሩልናሉ ማለት ነው። ማሚ ኤት እንግዲህ ዳጣ ምንም አላደረገቻትም፣ አልደረሰችባትም። ከመሬት ተነስታ ነው እንግዲህ ዳጣዬን ጥምድ አድርጋ የያዘቻት ማለት ነው። በጣም ነው የምትናድደው ማለት ነው። እኔ በጣም እያነደችኝ ትገኛለች። ምክንያቱም ዳጣዬ እኔ በጣም ነው የምታዛዝነኝ ማለት ነው። ዳጣ የምትጫወተው ገጸ ባህሪ እንግዲህ በእናት ናፍቆት እየተሰቃየች ጎዳና ላይ ያደገች ልጅ ማለት ነው። ነገር ግን እሷ የምትጫወተው ገጸ ባህሪ እኔ በጣም ነው ልቤን የሚነካኝ ማለት ነው። የእውነተኛ ታሪክ ላይ ስላለው በጣም ነው የሚያዛዝነው ማለት ነው። መድኃኒት ግን በጣም ነው የሚታናድደው ማለት ነው። አቢኤል እንግዲህ በጣም ትልቅ ስራ ነው። እሷ ወረቀቱን ወስዳ ለማንም ሳታሳይዳ ለአቶ ደረጀ ነው የሰጠችው። አቶ ደረጀ ሲያነብ እንግዲህ ዳጣ እንዳስቀመጠች ነው የሚያመላክተው። ወረቀቱ አቢኤል ምንድን ነው ነገሩ ብሎ ተጠይቃት፣ አባዬ አውቆ ነው ወረቀቱን ያስቀመጡት። እኔ አይነ ስውር መስዬ ቁጭ ብዬ እያዳመጥኳቸው ነበረ። ደግሞ አውቃ ነው አክስቴ የላካችሁ። ምንም ሌላ አዲስ ነገር የለም። አውቃ ያደረገችው ነገር ነው። ደግሞ ዳጣ እንደ ጻፈች አስመስላ ያስቀመጠችው ሰዎቹ ሲያወሩ ሰምቻለሁ በማለት እንግዲህ ለአቶ ደረጀ እየተናገረች ነበረ ማለት ነው። አቶ ደረጀም እንግዲህ በጣም ተጠራጥሮ ከዚህ ቤት ንቅል ብዬ አስወጣታለሁ እያለ ነበረ ማለት ነው። ሰላም ሰላም፣ የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ። ሰብስክራይብ ያደረጋችሁኝ ላይክ አርጉልኝ፣ ሰብስክራይብ አርጉኝ፣ ላይክም አርጉኝ። እባካችሁ አበረታቱኝ። ከኛ የሚጎል ነገር የለም። የሚሰራውን ሰው ቢናበረታታቸው መልካም ነው ማለት ነው። ሰላማችሁ ይብዛልኝ። እንግዲህ ዛሬ ከች ብያለሁ። ዳጣ ድራማ እንግዲህ እጅግ በጣም ልብ አንጠልጣይ የሆነ እውነተኛ ታሪክ የያዘ እንግዲህ እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ይሄ ድራማን ማለት ነው። እንግዲህ የማሚ ኤት በመጨረሻ እንግዲህ ዳጣን ለመስጠቆር፣ ዳጣን ከቤት ለመባረር፣ ዳጣን ሌባ ለመስባል ብዙ ነገር ጥራለች። ነገር ግን አልተሳካለትም። አቢኤል ጀይናዋ ናት በጣም የማሚ ኤት እንግዲህ የምታደርጋቸው ነገሮች በሙሉ በጣም ነው ግራ የሚያጋባ ማለት ነው። ዳጣዬ እንግዲህ እውነት በጣም ነው የሚደብረው። እኔን ለማጠቆር አስባ ከሆነ በጣም ነው የሚያስጠላ እውነት። ኤቢ ግን ለምንድን ነው እንደዚህ የምታደርገው? እኔን ለማስጠቆር
አውቆ ሌባ አስመጥቶ ራሱን ራሱ የሚያዘርፈው ኪድዬን እንደዚህ አይነት ነገር ማሰብ በጣም ነው የሚያስጠላው። እኔን ለማስጠቆር የተጠቀመችው ነገር ከሆነ በጣም ነው የሚያስጠላ። ለምንድን ነው እንደዚህ የምታደርገው ግን የአቢ ትላታለች ለአብኤል ማለት ነው። ዳጣና አብኤል እንግዲህ አሁን ሰላም ወርዶ ሰላም ሆኖ ኤቢ እንግዲህ ኤቷ ከሆነች ካወቀችን በኋላ ዳጣ ራይሚንም ችግር መፍጠሩን ትታለች ማለት ነው። ዳጣ እንግዲህ በጣም ግራ ግብት ብሏታል። እንግዲህ አቢኤል ሁሉንም ነገር ሲያወሩም ሲነጋገሩ ሲያደርጉም ስለሰማችው እንግዲህ አይደለም ብላ አቶ ደረጀን ራሱ አሳምናለች ማለት ነው። አቶ ደረጀ ደግሞ ይሄ እጀ ጽሁፍ የዳጣ አይደለም፣ ይሄ የዳጣ እጀ ጽሁፍ አይደለም። ለማንኛውም አንቺ ምንም ነገር እንዳትናገሪ ስትመጣ አሁን እሷ ልካ ከሆነ ስለ ወረቀቱም ስታወራ ስለምንሰማ ብዙ ነገር ስትናገር ነጥብ እንይዝበታለን። አብኤል አንቺ ዝም በይ በቃ ይሏታል ማለት ነው ለአቶ ደረጀ። ለአብኤል እንደ አባዬ ዋሺ እያልከኝ ነው እንደ አይደለም፣ እንደዛ አይደለም፣ እንደዛ አይደለም አብኤል ዝም በይና ምን እንደምትሉ ወረቀቱን መፈለጓ ስለማይቀረ ያን ጊዜ እሷ መሆኑን እናረጋግጣለን ነው እያልኩሽ ያለው እንጂ ዋሺ እያልኩሽ አይደለም። ስለዚህ ይሄ እጀ ጽሁፍ የዳጣ እጀ ጽሁፍ አይደለም። ሲጀምር እጀ ጽሁፉ የዳጣ እጀ ጽሁፍ አይደለም እና አውቃ እሷ እያቀነባበረች ነገሮች እንደሆነ እንዲገባን ብዬ ነው እንደዛ ከሷ ላይ ሆነ ነገር እንድንሰማ ብዬ ነው እንጂ ዋሽ እያልኩሽ አይደለም በማለት እንግዲህ አቶ ደረጀ ወረቀቱን ይዟል ማለት ነው። ይዟል ማለት ነው። እየጠበቋት ነው እንግዲህ በመሀል ደውላ ነበረ። ስደውል እንግዲህ ማሚ እንዴ ለምንድን ነው ትታችን የሄዳችሁ ትላለች ለማሚ ማለት ነው። ደረጀ ነው አይደለ ትታችን እንድትሄዱ ያደረገች ትላለች ማለት ነው። አይደለም ኧረ አይደለም ተቢለን ነው የተጠራ ነው እንዴ ምን ነው ሌባ ገባ እንዴ ተዘረፈ እንዴ ቤቱ አለች። በዛ ሰዓት እንግዲህ ማሚ በጣም ደነገጠችና እንዴት እንደዚህ ልትይ ቻልሽ ትላታለች ማለት ነው። ኧረ አይደለም ሂልም አይቼ ነበር ሂልም አይቼ ነው ትላለች ማለት ነው። በዚህ መሀል እንግዲህ ደናግጣለች እንግዲህ የሆነ ነገር አስባለች ማሚ ማለት ነው። በጣም የሚገርም ድራማ ነው ይሄ ድራማ እንግዲህ ዳጣ ድራማ እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። እኔ ዳጣዬ በጣም ነው የሚተዛዝነኝ አንጀቴን ነው የምትበላኝ ማለት ነው። ምክንያቱም ይሄ ድራማም ቢሆን እንግዲህ እውነተኛ ታሪክ ነው ይዞ የመጡት። ይሄ ድራማ እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። ውድ ቤተሰቦቼ ዛሬ ቆይታ ይሄንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻር ቆዩልኝ። ቪዲዮ ላይክ አድርጉልኝ። መልካምነት ለራስ ነው፣ ከኛ የሚጎል ነገር የለም እና ቪዲዮን ሲታዩ ላይክ አድርጉልኝ፣ አበረታቱኝ። ቻናልንም ሰብስክራይብ አድርጉኝ፣ አበረታቱኝ። እስኪ እንዴን ልስራ እንጂ የመዳም ቅመም ምንም እኮ ማበረታታት ትወዳለች ማለት ነው እና አበረታቱኝ ይላቸዋለሁ። ሰላማችሁ ይብዛልኝ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። ውድ የሀገሬ ልጆች በጣም ነው የምወዳችሁ የማከብራችሁ። ሰላም ለሀገራችን። ፈጣሪ ወጥቶ ከመቅረት ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ። በቀጣይ ደግሞ የማሚ ኤት አመነች ወይስ ካደች ወይስ ምን አደረገች የሚለውን ደግሞ ወረቀቱን ጠየቀች ወይ አልጠየቀችም የሚለውን ደግሞ ይዤላችሁ የሚመጣ ይሆናል። ውድ ቤተሰቦቼ በቀጣይ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ። ቪዲዮን ላይክ አድርጉልኝ። አቶ ደረጀ እንግዲህ በጣም ተናዷል። ማሚ ደንግጣለች። እውነት የተሰረቀች እውነት አውቆ ሌቦቹ ገብቶ የዘረፏት መስላ እንግዲህ ማሚ ራሱ በጣም ደንግጣለች ማለት ነው። የምታደርገውን ነገር ነው ያጣችው። ወይኔ ጉዴ ኤቴን አዘረፍኳት። ምን አይነት ነው? እንዴት አዘረፍኳት? ኤቴ ተዘርፋለች። በቃ ከውጭ ነው የመጣችው ብለው ውድ እቃ ይዛለች ብሎ ነው የዘረፏት በማለት እንግዲህ ማሚ በጣም ሌላ ታሪክ ውስጥ ገብታለች ማለት ነው። እንግዲህ የመድኃኒት ተንኮል አልገባትም። ነገር ግን አብኤል ሁሉንም ነገር በመስማቷ
በጣም ጥሩ ነገር ነው የሆነ ማለት ነው። ቆይ እማዬ ለምንድን ነው ከእናንተ ጋር ያልመጣችሁ? መድኃኒት ለምንድን ነው የቀረች? ትላለች ማለት ነው። እናንተ ሌባ ቤት ገባ ብላችሁ አልነበረም? እንዴት ነው እናንተን እንደዚህ እያላችሁ እሷን የምንጠብቃት? በማለት እንግዲህ ማሚ መልስ ሰጠችው ማለት ነው። በዚህ ሰዓት እንግዲህ እንደዚህ እያወራች ያለችው መድኃኒት ስልክ ትደውላለች ማለት ነው። ለምንድን ነው ትታችሁኝ የሄዳችሁት? ደረጀ ነው አደለ ትቶኝ ሄደ ትላለች ማሚ ማለት ለማሚ የማሚ ኤት ማለት ነው። ኧረ አይደለም ችግር ተፈጠረ ተብሎ ነው እኛ በአስቸኳይ ወደ ቤት የመጣ ነው ትላለች ማለት ነው። ማሚ ለመድኃኒት እንዴ ቤቱ ተዘረፈ እንዴ ትለዋለች። ቤቱ ተዘረፈ እንዴ ትለዋለች ማለት ነው። እንዴ ለምንድን ነው እንደዚህ ያልሹ ትላታለች ማለት ነው። በዛ ሰዓት እንግዲህ ማሚ በጣም ትልቅ ጥርጣሬ ውስጥ ገባችው ማለት ነው። እንዴት እንደዚህ ልትይ ቻልሽ ስትላት አይ ህልም አይቼ ነበረ፣ በህልም አይቼ ነው ህልም አይቼ ነው በማለት እንግዲህ አስቀየሰች ማለት ነው። የማሚ ኤት እንግዲህ በጣም ተንኮለኛና በጣም ጠማማ የሚደረገው የማይደረገው ነገር የማታውቀው እንግዲህ ቤት ቆርጣ ተነስታለች ማለት ነው። ቶሎ ብለው ከቤታቸው ካላስወጡ ሌላ ታሪክ ውስጥ ነው የሚትከታቸው ማለት ነው። ዳጣን እንግዲህ በጣም ጠልታታለች። ከቤት ለመስወጣትና ከቤት ለመባረር ነው ጥረት እያደረገች የምትገኘው ማለት ነው። በጣም ነው የሚያስጠላኝ። እኔ እንደዚህ ሰው ሳይደርስበት ሰው ምንም ሳያደርገው ከመሬት ተነስቶ ሰው ጣምዶ የሚያርስበት በጣም ነው የሚያናድደኝ ማለት ነው። እንግዲህ ማሚ በጣም ደንግጣለች። እውነት መስሏት እንግዲህ መድኃኒት ያደረገችው ነገር ማሚ አልገባትም እና እውነት የተሰረቀች እውነት ትክክለኛ የሰረቃት መስሎ ማሚ በጣም ነው የደነገጠችው ማለት ነው። ማሚ እንግዲህ የማሚ ድንጋጤ በጣም ነው የሚያስፈራ ማለት ነው። ማሚ የእውነት መስሏት እንግዲህ በጣም ነው የተናደደችው። በጣም ነው ያለት ወይኔ ጉዴ ኤቴን አሰረፍኳት፣ እንዴት አሰረፍኳት፣ ወይኔ ጉዴ ሆንኩኝ፣ ጉድ ሆንኩኝ እያለች እንግዲህ ማሚ በጣም ተናዳለች። አቶ ደረጀ እንግዲህ አስቀድማ አቢኤል ሁሉንም ነገር ስለነገረችው ጸጥ ብላ እያዳመጠ ነበር አቶ ደረጀ ማለት ነው። አቶ ደረጀ እንግዲህ አቢኤል አስቀድማ ነግራለች። ወረቀቱንም በእጁ ይዟል። እንግዲህ ትመጣለች። ልክ ስትመጣ ስለ ወረቀት ካወራች እርግጠኛ እሷ ናት የላከችው የሆነ ነገር ማለቷ አይቀርም በማለት እንግዲህ እየጠበቃት ነበር አቶ ደረጀ ማለት ነው። ማሚ ግን ስልክ ስደውልለት ቤት ችግር ተፈጥሮ ነው ወደ ቤት የመጣ ነው ስትላት ምን ነው ሌባ ገብታ ተዘረፈ እንደ ቤቱ ተዘረፈ ትለዋለች ማለት ነው። በዚህ ሰዓት እንግዲህ ማሚ በጣም ተደናገጠች እና እንዴት እንደዚህ ትያለች ስትላ አይ ህልም አይቼ ነው በማለት አስቀየሰች። እንግዲህ የማሚ ኤት እንግዲህ መድኃኒት በጣም አስቸጋሪ እና ከባድ ሰው ናት ማለት ነው። ዳጣዬ የኔ ውድ የኔ ቅመም አይዞሽ፣ እኔ በጣም ነው ያዛዘነችኝ ማለት ነው። እንግዲህ መድኃኒት አሁንም ሌላ ችግር ፈጥራ ሌላ ነገር ልትጠነጥን ነበረ። አቶ ደረጀ ደግሞ የዳጣን እጅ ጽሁፍ ስለሚያውቀው ይሄ ጽሁፍ የዳጣ አይደለም በማለት እንግዲህ ከአብኤል ጋር እያወሩ ነበረ። አዎ አባዬ ጽሁፉ የዳጣ አይደለም፣ ነገር ግን ጽሁፉን አውቆ ነው ወረቀቱን ሆን ብለው ነው ያስቀመጡት። እኔ እንደዚህ አይነ ስውር መስዬ ገብቼ ቁጭ ብዬ ነበረ፣ ነገር ግን ብዙ ነገር ሲያወሩ ነበረ። ከጠፋ ትገለናለች እያሉ ነበረ። ምክንያቱም አክስቴ ላከችው እሷ ናት የላከችው አባዬ፣ እኔ እርግጠኛ ነኝ፣ ምንም ጥርጣሬ የለኝም። ምክንያቱም ስለ እሷ እያወሩ ነበረ። ይሄ እየያዙ